ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ላይክ ሼር ኮሜንት እያደረጋችሁ አስተያየታችሁንም ማስቀመጣችሁ እንዳረሱ ለጥንቃቄ የተሰራ ቪዲዮ ነው ለዱባይ እና ለተመሳሰለ ውጪ ያሉ ሰዎች ምን ያህል እንዴት እንደሚደርስባቸው ምን ችግር እንደሚደርስባቸው የሚያሳይ ቪዲዮ ነው እስከመጨረሻ ማንም እንደሌለኝ ታውቃለህ መመጣው አንተን ብዬ ነው አታስቢ ሀቢብቲ ከዚህ በኋላ ተመልሼ አረብ ሀገር መስራት እቅድ የለኝም ምክሬም እያበጠ ነው እድሜም እየሄደ ስለሆነ ትዳሬን ይዤ ነው መኖር የምፈልገው ይኸውልሽ አንቺ ብቻ ነኝ እንጂ ተጋብተን ልጆቻችን ወልደን አንቺ ልጆቹን ታሳድጊያለሽ እኔ ስራዬን እሰራለሁ የቤቱ ዕቃ ተሟልቷል አይደል ሁሉም ተሟልቷል አንቺ ብቻ ነው የቀረሽው እሺ በቃ ይኸውልሽ ብቻ አንቺ ባጃጁ አላኪልኝ የባጃጁን በዚህ 2 ቀን ውስጥ አስገባልሃለሁ በዚህ 2 ሳምንት ውስጥ ደግሞ እመጣለሁ ገብቻለሁ አስደምጭ ያዝክ መጣች ያዝክ በእናትሽ አውራስቲ አቤት ማን በላንቺ ባለቤቱ ነኝ ትዳር ልያዝ ተያት ብላሽ ሰው ሲነግርሽ አልሰማ ብለሽ እሺ አሁን የት ልትኖሪ ነው እንዴ ራሴን እስክችል አንተ ቤት አለው እንዴ ወንድም ባለቤቴን ታውቂያት የለ እንዴ ከሁለት ቀን በላይ እኮ ሰው እንዲቀመጥ አትፈልግም ላገባ እኮ ነው ነገር አትልኪልኝ አረ ወንድሜ ምንም እንዳያሳስብ ዋናው ብቻ አንተ ቤትህን ያዝልኝ ለካለ ራስ መሆን ይገርማል ለካለ ራስ ምንም የለኝም ደሞ እዚህ ምን ሰራለኝ አንዳንዴ የምትጠብቀው ሰው ራሱ በጣም ይጎዳል ሰው እና አያችሁ ብር ሲኖራችሁና ሳይኖራችሁ ስትቸገሩና ሳትቸገሩ አንድ አይደለምና ይህ ቪዲዮ በጣም አስተማሪ ቪዲዮ ነው እስከመጨረሻ እዩት ሰብስክራይብ ያላረገ ሰው ለዚህ አዲስ ቻናል ይሆናችሁ ሰብስክራይብ ያደርጋችሁ እናንተ ጋር ቤት ለመግዛት ነው የመጣሁት ተመልሼ ወደ አረብ ሀገር ልሄድ ስለሆነ እንዴ እህቴ ድጋሚ አረብ ሀገር ልትሄጂ ነው ዛሁኒ አሁን የተወሰነ ገንዘብ ከፍዬ ገላችሁ ኦፕሽን ለማለት ነው ሳይቶቻችን የሚገኙ በአያት ጋርመንት ሶማሌ ተራ ፒያሳ እንዲሁም ደግሞ አድዋ 00 አካባቢ ላይ ነው የሚገኙትና እነዚህ መኖሪያ ቤቶች ከባለ 1 እስከ ባለ 3 መኝታ አሁን በጊዜያዊነት እየተሸጡ ይገኛሉ እንዲሁም ደግሞ ሙሉ ለሙሉ ፊኒሺንጋቸው የተጠናቀቁ ሱቆችን አድዋ 00 ፊት ለፊት ላይ ማግኘት ይችላሉ ማለት ነው አንድ ሰው 100% ክፍያ ከፍላለሁ ብሎ ካሰበ እኛ 30% እና 35% የሚደርሱ ቅናሾችን እንሰጠዋለን የሰጠኸኝ አማራጮች ጥሩ ናቸው ነገር ግን እኔ አቅም የለኝም ትንሽ የገንዘብ ከፍዬ ባለ 1 መኝታ ካላችሁ ስመለስ የራሴ ቤት እንዲኖረኝ ነው የምፈልገው ባለ 1 መኝታ 75 ካሬ እስከ 8,625,000 ብር ነው አጠቃላይ ክፍያ እንደነገርኩሽ በ2 አመት ተኩል ጊዜ ውስጥ ቀስ እያልሽ እስከ 14 እስከ 15 ዙር በሚደርስ ክፍያ የምትከፍይበት አማራጭ ነው እሱ 865,000 ብር አካባቢ ይሆንና ቀጣይ ክፍያዎችን ደግሞ እንደነገርኩሽ በፕሮግረስ የምትከፍይበት አማራጭ ይኖራል ዋናው ወስጃለሁ የሚል ፊርማ ትፈርሚልኛለሽ ማለት ነው እሺ ቀጣይ ለሱቅም ደግሞ እንገናኛለን ያስባለሁ እሺ አመሰግናለሁ መሄድ እንችላለን እህቴ ግን አልቸኩልሽ ከዚህ በኋላ ማናችሁም ሐሳብ አያስፈልገኝም ሰው ተማመን ይሄ ቪዲዮ እንዳያችሁ ነው በጣም አስተማሪ ነው ለዚህ ቻናል አዲስ የሆነ ሰው ሰብስክራይብ ያደርጋችሁ በሌላ ቪዲዮ እመጣለሁ ሄሎ ሰላም ጤና ይስጥልኝ ከቴምር ሪል ስቴት ነበረ አብሮ ይስጥልን ግንባታው 2ኛ ፍሎር ላይ መድረሱን ላሳውቅሽና በውላችን መሰረት ቀጣይ ክፍያ መክፈል እንዳለብሽ ላስታውስሽ ብዬ ነው የደወልኩት እሺ ከዛ በፊት ምን ላይ እንደደረሰ ሳይቱን ትልክልኝ ትችያለሽ አዎ ኢሞ ላይ ላኪልኝ በዚህ ቁጥር ኦኬ ይቻላል በኢሞ ይቻላል እልክልሻለሁ ሄሎ ወንድሜ ልጄን የ3 ወር አልከፈልክም ብሎ አባረሩብኝ እኮ ምን እንደማረግ ግራ ገባኝ የመንግስት አስገባው በጣም አስተማሪ ቪዲዮ ነው እንደተመቻችሁ ተስፋ አደርጋለሁ በሌላ ቪዲዮ ድጋሚ እንዲመጣላችሁ እዚህ ቻናል አዲስ ሆናችሁ ሰው ሰብስክራይብ ያደርጋችሁ ላይክ ሼር ኮሜንት ያደርጋችሁ ለጓደኞቻችሁ ለውጪ ያሉ ቤተሰቦች ጓደኞቻችሁ
እየላካችሁ ብዙ